ሰላም እንዴት ቆያችሁ? ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ደግሞ ያው ፔዲያትሪክ ሴሽን ነው ወይም የህፃን ልጆች ጋር የተገናኘ ሴሽን ነው የምናወራው። ያው ህፃን ልጆች ላይ ብዙ በተለይ አንደር 5 ወይም ከ5 ዓመት በታች ያሉ ህፃን ልጆች ላይ ብዙ ኢንፌክሽየስ በሽታዎች ወይም ተላላፊ በሽታዎች የተለመዱ ናቸው። ከዚህ ውስጥ በጣም በተደጋጋሚ የምናገኘው ኦፒዲ ላይ ወይም ምርመራ ቦታ ላይ የምናገኘው ምንድን ነው? ኮሚኒቲ አኳየርድ ኒሞኒያ ወይም የሳምባ ምች የምንለው በተለምዶ፣ ሌላኛው አኪዩት ቶንሲሎፋሪንጃይትስ ወይም በተለምዶ ቶንሲላይትስ የቶንሲል ኢንፌክሽን ነው። ያ ሁለቱም ሪስፓይራቶሪ ትራክት ኢንፌክሽን ናቸው ወይም በትንፋሽ የሚተላለፉ የኢንፌክሽን አይነቶች ናቸው። ስለዚህ ያው ህፃን ልጆች አብሮ መጫወት ብዙ ነገሮችን አብሮ ሼር ከማድረግ አንጻር እነዚህ ነገሮች በቀላሉ ከአንዱ ህፃን ልጅ ወደ ሌላው ህፃን ልጅ የመተላለፍ ነገር ይኖራል ማለት ነው። ስለዚህ ቀላል ኢንፌክሽኖች ናቸው። ኦፍኮርስ ቀላል ኢንፌክሽን ሊመስሉን ይችላሉ፣ ግን ደግሞ ሳይታከሙ ከቆዩ ኮምፕሊኬሽኖቻቸው ወይም መዘዞቻቸው ትንሽ አስቸጋሪ ይሆናሉ። ለምሳሌ ቶንሲሎፋሪንጃይትስ ካልታከመ ሪውማቲክ ሃርት ፊቨር የሚባል የልብ ህመም ሊያመጣ ወይም ሊያስከትል እንደሚችል መገንዘብ መቻል ያስፈልጋል። ስለዚህ ማንኛውም የታመመ ህፃን ልጅ በተለይ ከትንፋሽ ጋር ተገናኝቶ ሳል ያላቸው ልጆች እዚህ አካባቢ ጉሮሮ አካባቢ ዲስኮንፈርት ወይም ምቾት ያለመሰማት፣ መዋጥ ማቃት፣ ከፍተኛ የሆነ ትኩሳት የሚመስል ይሄ ፍሉ የሚመስል ጉንፋን የሚመስል ነገር ያላቸው ልጆች ካሉ ቀድሞውኑ ወደ ጤና ተቋም በመውሰድ መጥፎ ከምንላቸው ነገሮች ልንጠብቃቸው እንችላለን ማለት ነው። ያው የእነሱን ጤንነት ብቻ ሳይሆን የምንጠብቀው ይሄን በማድረጋችን ሌሎችን ህፃን ልጆች ሴቭ ማድረግ ነው ወይም መጠበቅ ነው ማለት ነው። ምክንያቱም ያው በትንፋሽ ተላላፊ ስለሆነ እነሱ ላይ የሚመጣውን ጠባሳ እናጠፋለን፣ ሌሎችንም ልጆች ሴቭ እናደርጋለን ማለት ነው። በተለይ ይሄ ዴይኬር ይሄ ህፃናት መዋያ ማቆያ ቦታዎች ላይ እንደዚህ አይነት ነገሮች ቢታሰብበት፣ ወላጆችም ዴይኬር የሚሰሩት ባለሙያዎች ጋር ኮሚኒኬት ማድረግ አለባችሁ። በተደጋጋሚ ጊዜ ልጆቻችሁ እንደዚህ አይነት ህመም ሲታመሙ ለምንድን ነው እንደዚህ ተደጋጋሚ ህመም? ምንድን ነው ኢንቫይሮንመንት የሚውሉበት ኢንቫይሮንመንት በቀላሉ በቴርሞሜትር ቴምፕሬቸራቸውን ቼክ ማድረግ ነው። እዛ ሲገቡ ልክ ጠዋት ስናስገባቸው ባለሙያ አንድ ጤና ባለሙያ ቢኖር ሪኮመንድ አደርጋለሁ። እዛ ቴምፕሬቸራቸውን ቼክ ማድረግ፣ ፊቨር አላቸው ትኩሳት አላቸው ወይስ የላቸውም፣ ልጁ ሲክ ነው ወይስ አይደለም፣ ታሟል ወይስ አይደለም የሚለውን እንትን በማለት ሌሎቹንም ሴቭ ማድረግ እንችላለን ማለት ነው። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም።